ኮሰቲን አንድ ባንድ እንደዚህ ወደ አዲሱ ቤቴ ይዤ መግባት ጀምሬያለሁ። እነዚህን እቃዎች ተሸክሞ መጓዙ እንደ ስፖርት እያገለገለኝ ነው። መጀመሪያ ቤቱን ለማጽዳት እቃ መግዛት ስለነበረብን ወተን እነዚህን የጽዳት እቃዎች ነው የገዛ ነው። ከዛም ደግሞ ምሳ ስላልበላን ሽንኩርት፣ ቲማቲም ምናምን ገዝተን ትንሽ ነገር እንስራ ብለን እህቴ ኩክ ማድረግ ጀመረች። ይሄንን ኤሌክትሪክ ፍራይንግ ፓን ከዚህ በፊት ያስገባሁት ጊዜ ያሳይቻችኋለሁ። የገዛችሁም ሰዎች ነበራችሁ። በጣም ገላግሌ እቃ ነው። በሶኬት ሰክታችሁ እዛው ላይ የምፈልጉትን ምግብ ማብሰል ትችላላችሁ። ምድጃ ምናምን ለብቻው አያስፈልግም። አሁንም ተመሳሳይ ኳሊቲ ያለው ሆኖ በሌላ ብራንድ ያስገባ ነው። ልክ እንደዚህ አይነት ኤሌክትሪክ ፍራይንግ ፓን አለ። ዋጋው ያው ነው። በ5700 ብር ከነጻ ዲሊቨሪ ጋር መግዛት ትችላላችሁ። ምግቡ እስኪደርስ ግን ስላላስቻለን ይቺን የዳቦ ቤት ፒዛ መብላት ጀመርን። ኢነርጂያችንን በዳቦ ቤት ፒዛ ከጨመርን በኋላ ደግሞ ይሄን በሌላ ቪዲዮ ያሳያችሁን እቃ ቀረጽን። ኢንፍሌት የምትደረግ ሶፋና የምትሰካካ ጠረጴዛ ናት። እሱ ላይ ቁጭ ብዬ የተሰራው ምግብ እስኪደርስ እየጠበቅኩ ነበር። በዚህ የኤሌክትሪክ ድስቴም ይሄን የመሰለ ቲማቲም በቱና ተሰርቷል ማለት ነው። ከዚህ በፊት እንደነገርኳችሁ ቻይና ሆኜ ተማሪም እያለሁ እንደዚህ አይነት ድስት ነበር የምጠቀመው። ዶርማችን ውስጥ ኩክ ማድረግ ስለማይፈቀድ እቺን ስክት አድርገን ቶሎ ኩክ አድርገን ክትትት እናረጋታለን። በጣም አሪፍ የሆነ እቃ ነው። ምግባችንን ከበላን በኋላ ሁሉም የራሱን ድርሻ ጽዳት ጀመረ። ቤቱን ያው ከመግባቴ በፊት አንድ ዙር መጸዳት ስለነበረበት ያንን ነው ስናረግ የነበረው። ይሄ የጫማ መደርደሪያም ተገጣጠመ። በሌላ ቪዲዮ እንደገለጽኩላችሁ ከዚህ በፊት ለ7 ወር ያለ የተጠቀምኩበት መደርደሪያ ነው። ምንም ሳይሆን ወደ አዲሱ ቤቴ ገብቷል። ይሄንንም የጫማ መደርደሪያ በ3200 ብር መግዛት ትችላላችሁ። ከፍ ያለውን ሸራ የሚለብሰው ባለ 9 መደርደሪያ ደግሞ በ4000 ብር መግዛት ትችላላችሁ። ስራው ያው በአንድ ቀን የሚያልቅ አይደለም። በማግስቱ ደግሞ እነዚህን የቀሩኝን ንብረቶች ይዤ መጣው። አልጋይም እቺ ናት። በፊት የነበረችኝ አልጋ ናት። እሷን በዚህ መልኩ ገጣጥመን አዘጋጅተናታል። ያው ወደፊት ሰፋ ያለ አልጋ ቀይራለሁ የሚል ተስፋ አለኝ። ለጊዜው ግን በቂ ነው። በዚህ መልኩ ሙቭ የማድረጉ ፕሮሰስ ተጀምሯል ማለት ነው። እዚህ ቪዲዮ ላይ ያሳየዋችሁ የሚሸጡትን እቃዎች የምፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። የሙቪንግ ፕሮሰሱ ይቀጥላል። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።